አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? በስደት ዓለም የምትገኙ ውድ ጓደኞቼ፣ ውድ የኢትዮጵያ ተከታታዮቼ እንዲሁም ውድ የስራ ባልደረቦቼ የኢትዮጵያ ጓደኞቼ እንዴት ናችሁ? ሰላም ለሀገራችን፣ ሰላም ለራሳችን፣ በያለንበት አገር ከክፉ ነገር አላህ ይጠብቀን። ውድ ቤተሰቦቼ ዛሬ በጣም አዝኛለሁ። ዛሬ በጣም ልቤ ነው የተሰበረው። እውነት ለመናገር ያው ሁልጊዜ ሰው ሲሞት ልባችሁ ይሰበራል። የዛሬው ደግሞ በዚች በእህታችን ሞት በጣም ነው ልቤ የተሰበረው፣ ልቤ የደማው። እውነት ለመናገር በጣም ከባድ ነው እና እባካችሁ ኢቃማ ለትንሽዬ ብጣቂ ወረቀት ተብሎ ህይወት የሚጠፋበት ሀገር። አይ ሳውዲ አረቢያ ስንቱን በላው፣ የስንቱን ወጣት ደም አፈሰሰው። እኔ እንጃ አንዳንድ ጊዜ ሳስበው ግን ይሄ ሀገር በጣም እያናደደኝም ነው። በጣም ደግሞ የሚገርም ነው። ስንቱ ህይወት ጠፋበት፣ የስንቱ ህይወት እንዲሁ ቀረ በሜዳ ላይ ማለት ነው። እንግዲህ ይህች እህታችን የሸዋሮቢት ልጅ ናት። እንግዲህ እስከ ዛሬ ድረስ ቢያንስ 10 አመት አለ ኢቃማ ሰርታለች ማለት ነው። ያው እንግዲህ ታውቃላችሁ አንዳንድ ጊዜ እኛም ስንቆይ ሀሳባችንም ሲበዛ ሁሉም ነገር እየረዠመ ሲሄድ ነገሮች እየሰፉ ነው የሚሄዱት እና ነገሮችም አልመቻችም ሲሉ በዛ አማራጭ ደግሞ አሁን ያው የዚህ ሀገር መንግስት ለኢቃማ ስለከፈተ እና በባህር በየመን ሂዳ ኢቃማ ልታመጣ ልትሄድ ስትል ነው እንግዲህ እህታችን ህይወቷ ያለፈው ማለት ነው። እና በጣም ነው የሚያሳዝነው። እንግዲህ ህፃን ልጅ አላት። የሚገርማችሁ ነገር ያው ልጇንም ቤተሰቦቿንም ሳታይ መሞቷ በጣም ከባድ ነው። እኔ እንጃ እንደኔ ግን ሞት ምንም ክፉ ቢሆን ቤተሰቦቿ ጋር ተደብልቃ ብትሞት ብዬ ተመኘው። እውነት ለመናገር ቤተሰቦቿ አይተዋት ናፍቆቷን አውጥታ እኔ እንጃ። የኛ ነገር እንግዲህ መጨረሻችን እንደዚህ ነው። ሰው ቤት ለፍተን መጨረሻ ሰዓት ደግሞ ይሄ ነገር ሲመጣ በጣም ያሳዝናል። ምንም በማናውቀው ነገር ሀላስ ህይወታችን ያልፋል ማለት ነው። በጣም ነው የሚገርመው። በጣም ነው የሚያሳዝነው። በጣም ነው የሚገርመው። የአረብ ሀገር በተለይ ሳውዲ አረቢያ ላይ በተለይ ሳውዲ አረቢያ በጣም አሳዛኝ ህይወት የሚቀዘፍበት አገር ነው የሆነችው በአሁኑ ሰዓት። ደም ረክሷል። ልክ እንደ ኢትዮጵያ እንደ ሀገራችን ደም የረከሰበት ሀገር ማን ነው ብትሉ ሳውዲ አረቢያ ነው። ልንገራችሁ፣ ያው አንዳንዶቻችሁ ላትሰሙ ትችላላችሁ፣ የሚሆነውን ላታዩ ትችላላችሁ እና በጣም ከባድ ነገር ነው የሚካሄድባት ማለት ነው። እርግጠኛ ያኔ የሙስሊም ሀገር ነው፣ ግን የሙስሊም ሀገርነቱ ኑሮት ደስ ይለናል፣ ሙስሊምነቱ ደስ ይለናል። ላኪን ግን በውስጡ ብዙ ነገር ነው ያለው እና እንግዲህ እህታችን በጣም ነው የምታሳዝነው። እኔ በጣም ነው ያዘንኩት እና እንዳውም ልብስ ታስተዋውቃለች ምናምን ማለት ነው። ልብስ ትሰራለች ካያችኋት ማለት ነው። ልብስ ትሰራለች ምናምን እነ እንትና ጋ እነ ሀኒ ሹፌን ጋ ሀና ሹፋን ይሄ ሹፎን ምናምን ልብስ የሚያዘጋጁልና እነሱ ጋር ልብስ ምናምን ራሱ ትሰራለች። ደህና ስራ ነበራት እውነት ለመናገር። ያንን ስራዋን ደግሞ በበለጠ እንግዲህ ሰራለሁ ብላ ስላቀደች እና ስለተመኘች ይመስለኛል አብዛኛዎቹ አሁን እነሱ ኤልፊ ብትሉ የተማናት ያች ደግሞ ባለፈው የወለደችዋ ማለት ነው መንቢ ብትሉ ሁላቸውም በባህር እየሄዱ ነው፣ በየመን እየሄዱ ነው ኢቃማ የያዙት ማለት ነው። ይችል ግን የሞተችበት ሁኔታ እስካሁን አልታወቀም። እኔ ራሱ ብዙ ልጆችን ጠይቄያለሁ። ምንድነው ያሉኝ? እኩሉ ተከርተዋት ነው የሚሉት። እኩሉ ከርተዋት ነው፣ እኩሉ በጥይት ተመታ ነው፣ እኩሉ የልብ ህመምተኛ ነበረች እና ልቧ ታፍኖ ነው የሞተችው ነው የሚባለው። እኔ እውነት ለመናገር እስካሁን ትክክለኛ ነገር አላየሁምም አልሰማሁም ማለት ነው። ግን ወደፊት ኢቃማ ለቡጫቂ ወረቀት ምንም ለማያገለግላችሁ እኮ ነው። ምንም አያገለግልም እኮ ኢቃማ ማለት እዚህ ሀገር ላይ
ብዙም ምንም የሚያገለግለው ነገር የለውም። አሁን እኔም እዛ ሀገር ላይ እየኖርኩ ነው። 10 ምናምን ዓመቴ አንድ ቀን ኢቃማ የለኝም። ይሄው ከኢቃማ ያላቸው ጋር እየኖርኩ ነው እኩልና በዚህ አይነት ሁኔታ ለኢቃማ ብላችሁ ዋጋ አትክፈሉ ውድ ጓደኞቼ ማለት ነው። እኔ ራሱ የሚገርማችሁ ነገር እሄዳለሁ ብዬ አስቤ ነበረ፣ ግን ብዙ ጓደኞቼ ሳማክራቸው ኧረ ይቅርብሽ ራህማኝ አትችይም፣ እንደገና ደግሞ ዱርዬ አለ፣ በዛ ላይ በሽተኛ መሆን አለ እና አትችይም ምናምን ብለውኝ ነው እንጂ እኔ ራሱ በጣም ተወሳውሼ ነበረ። የዛሬ ከረመዳን ኢድ አካባቢ ምናምን አመት ሊሆነው ነው ማለት ነው። በቃ ያ እንትኑ ሀዘኑ መጣ፣ የእህቴ ሊሞተ በዛው በቃ አስጠላይ ሁሉም ነገር። በዛን ሰሞን የሆነ የሰፈሬ ልጅ ነበር የሚሄደው እና ዘመዴ ከእሱ ጋር ግን ተመካክረን ልንሄድ ጨርሰን ምናምን ነበር ማለት ነው። እሱ ግን ሄዶ መጣ። ከዛ እኔ ራሱ እሱ ጋር ብሄድ ምንም ነገር አይገጥመኝም ምናምን እል ነበር በዛን ሰዓት ማለት ነው። ከዛ ደላሎች ምናምን አያንገላቱኝም፣ አልደፈርም ምናምን የሆነ እኮ በቃ በራሴ ኮንፊደንስ ነበረኝ ከልጁ ጋር በሆን ብዬ ማለት ነው። ላኪን ግን እኩልም ደግሞ አትሂጂ ምን ያደርግልሻል፣ ከአሁን በኋላ ያለው ህይወት ሀላስ ተሰራ አልተሰራ አገርሽ ምናምን ሲሉ ተውኩት። እንደገና አሁን ደግሞ ይቺ ልጅ ስትሞት ሳያት በጣም ነው ያዘንኩት። በጣም ነው ያሳዝነኝ፣ በጣም ነው ያዘንኩት እውነት ለመናገር። እንግዲህ አንድ ልጅ አላት፣ እንኳን ወለደች ደግሞ ምንድው ተመቅረት እንኳን የወለደች ያው በድሎ ያድጋል። እናት የሌለው ልጅ ከባድ ነው እውነት ለመናገር በአሁኑ ሰዓት ማንም ቤት እኛ ራሱ ኑረን ልጆቻችንን መያዝ አቅቶናል። እና ያው የላትም ልጅ የላትም ተመባል ደግሞ እንኳን የወለደች እና በጣም ነው የሚያሳዝነው። ለዚህ ለበሰበሰ ሀገር ለነዚህ ለጥንቦይ ሰዎች ሲባል ህይወት ማጥፋት ብቻ ግርድና እኮ ነው፣ ሌላ ነገር የለም። ሜጣ ነገር ዲግሪ አኒስ ማስትሬት አኒስ ለዚህ ለበሰበሰ ግርድና ማለት ነው። ስንቱ ህይወቱን አጣባት። እና አንዳንድ ጊዜ ራቅ ብላችሁ አርቃችሁ ማሰብ አለባችሁ። ያው ቢሆንም ያላህ ቀድር ቢሆንም ጥንቃቄ አድርጉ ውድ ቤተሰቦቼ። እኔ ልጅቷ እውነት ለመናገር በጣም ነው ያሳዝነች። እኔ ማንኛውም ሰው ሲሞት ያሳዝነኛል፣ አዝናለሁ። ግን የዚች ደግሞ በጣም ይለያል። እውነት የዚች ልጅ ሞት በጣም ነው የሚያሳዝነኝ። ለምን ብዙ ምክንያቶችና ብዙ ስበቦች ስላሉ ማለት ነው። የሚጎዳችሁ እናንተ ታሙ አስታማችሁት የቀበራችሁት ሰው፣ እንደገና ደግሞ እዚህ ላይ ነው ህመም ያላችሁ ሰውና ዝም ብሎ ንጥል ሲላችሁ በጣም ከባድ ነው ህመሙ። ቁስሉ አይድንም አይሽርም። እሺ እና የዚች ልጅም ነገር እኔ በጣም ነው ያሳዝነኝ። እንግዲህ ምንም ማድረግ አይቻልም። አይ ጉድ ብላይ ለእናቷ ይብላይ ለቤተሰቦቿ። በጣም ከባድ ነው። ከዚህ ከመንቀሲስ ሀገር አላህ በሰላም ወደ ሀገራችን እንድመልሰን እንደው አድርጉ ውድ ጓደኞቼ። ይህ ሀገር በጣም ከባድ ነው። እኔ ለራሴ አንዳንድ ጊዜ በጣም ነው የምፈራው። በጣም እፈራለሁ። አንዳንድ ጊዜ እንደው በጣም ነው የሚያስፈራኝ። የሆነ ነገር ከብድ ይለኛል። እውነት ነው የምነግራችሁ። በዛም ሞት የሚሰማ ሁሉ ሞት ሲበዛ እኔ ለራሴ በጣም እፈራለሁ እና በጣም ከባድ ነው። እንዴ ሰሞኑን ስንት አይነት ነገር ነው የምንሰማው። እዚህ ቢላ ምን ሸይጣን ረጅም ባለፈው እንደዛ አንዷ አብዳ ማለት ነው አይታችኋ ከሆነ እንዳውም ያ ቻይና መሐመድ እንዳውም ባሱ የሸለፍ ነው እሱ አግኝቷት በመኪናው መካከል ትሄዳለች። ረ የኢትዮጵያኖች እኮ የኛ እኮ እንደው ላይ ብዙ ነገር ግፍ አለብን እዚህ ሀገር ላይ። ሳውዲ አረቢያ ላይ በጣም ተገፍተናል። እና አላህ ይጠብቀን ሁላችንንም ጓደኞቼ። በጣም ከባድ ነው እና ምንም ማድረግ አይቻልም። አስቸጋሪ ነው። ዱአ አድርጉ እላችኋለሁ። ዛሬ ያው ትንሽ ቢከብድም ጊዜውም ከባድ ነው። ከወደዳችሁት ቪዲዮውን ላይክ፣ ሼር አድርጉ ውድ ቤተሰቦች። በሌላ ቪዲዮ እስከምንገናኝ ደህና እንገናኝ። ደህና ሁኑ።